በመካከለኛው ምስራቅ ምድር ለዘመናት የታየው የደም መፋሰስ ዛሬ በአዲስና ይበልጥ አስፈሪ በሆነ መልክ እያገረሸ ይመስላል። የሰላም ስምምነቶች በሚፈረሙበት፣ የዲፕሎማሲ ንግግሮች በሚካሄዱበትና የተኩስ አቁም አዋጆች በሚታወጁበት በዚህ ሰዓት የምድሪቱ አፈር ግን አሁንም በወጣት ወታደሮች ደም እየራሰች ነው። በተለይም በደቡብ ሊባኖስ ተራራማ ስፍራዎች በጋዛ ፍርስራሾች ውስጥ የሚታየው ትዕይንት ዓለም ከደረሰችበት ዘመናዊ ስልጣኔ ይልቅ ወደ ጥንታዊው የአይን ስለ አይን የበቀል አዙሪት መመለሷን የሚያረጋግጥ ሆኗል። የሰላም ቃል ኪዳኖች እንደ ደረቅ ቅጠል በጦርነት ነፋስ እየተበተኑ ቀጠናው ወደማያልቅ ጥቁር የጥፋት ገደል እየተገፋ ነው። ዛሬ በመካከለኛው ምስራቅ ሰማይ ላይ የሚሰማው የዲፕሎማቶች የሰላም ዜማ ሳይሆን የምድር ውስጥ ፈንጂዎች የሚተፉ የሞት ድምፅና የንጹሐን ዜጎች ሲቃ ነው። ባለፈው ረቡዕ ዕለት በደቡብ ሊባኖስ የተከሰተው አሰቃቂ ክስተት የዚህ ሊገታ የማይችል ውጥረት ትልቁ ማሳያ ነው። የእስራኤል መከላከያ ኃይል በሊባኖስ ምድር መሸሸጊያዎችን ፍለጋ በሚል በከፈተው ዘመቻ 2 ከፍተኛ ወታደራዊ መኮንኖች በሞት ሲቀጠፉ 4 ሌሎች ደግሞ ለሕይወታቸው አስጊ በሆነ ደረጃ ክፉኛ ቆስለዋል። ይህ ክስተት የተከሰተው በመጅዳል ዙል አካባቢ በሚገኝና ከዚህ ቀደም የእስራኤል ጦር ባልደረሰበትና ባልፈተሸው ስፍራ ነው። የወታደሮቹ ቡድን በአካባቢው ያሉ ቤቶችን ሲፈትሹ በረቀቀ መንገድ በፈንጂ የተጠመደ ቤት ውስጥ በገቡበት ቅጽበት ምድሪቱን ያናወጠ ታላቅ ፍንዳታ ተከስቷል። ቤቱ በወታደሮቹ ላይ ተደርምሶ የሞትና የቁስል መርዶን አርክቷል። የ34 ዓመቱ ሜጀር ሃሬድ ቢረን ስቶክ እና የ33 ዓመቱ ታሚር ቫክኒን የዚህ አሰቃቂ ወጥመድ ሰለባ ሆነዋል። ቢረን ስቶክ የ4 ልጆች አባትና ገና የ6 ወር ሕፃን አሳዳጊ መሆኑ ደግሞ የጦርነቱን ሰብአዊ ስብራት ይበልጥ መራራና ልብ ሰባሪ ያደርገዋል። ይህ በሊባኖስ ምድር የሚከፈተው የእስራኤል ወታደሮች ደም ቀጠናው ወደ ከፋ ጦርነት እንጂ ወደ ሰላም እያመራ አለመሆኑን ለዓለም አረጋግጧል። ይህ በእንዲህ እንዳለ በእስራኤልና በሊባኖስ መካከል ያለውን ጦርነት በዘላቂነት ለማቆም በሮም የተጀመረው ዲፕሎማሲያዊ ጥረት በጥርጣሬና በክህደት ደመና ተሸፍኗል። በአሜሪካ አምባሳደር የቺኤል ሌይተር የሚመራው የእስራኤል ልዑክ የሊባኖስ ወገንን የተሳሳቱና አሳሳች መረጃዎችን ለሚዲያ አሳልፎ ሰጥቷል በሚል ድርድሩ ከታቀደለት ጊዜ 3 ሰዓታትን ቀድሞ እንዲቋረጥ ማድረጉ የሰላሙ መንገድ ምን ያህል ወላዋይና ደካማ መሆኑን ያሳያል። ሮም ውስጥ የዲፕሎማሲው ጠረጴዛ ሲንቀጠቀጥ፣ በሊባኖስ ምድር ግን የእስራኤል አውሮፕላኖች ቦምብ ማዝነባቸውን ቀጥለዋል። የእስራኤል መከላከያ ኃይል ሄዝቦላ የተኩስ አቁም ስምምነቱን በግልጽ ጥሷል በሚል በፈጸመው የአየር ድብደባ የማንሱሪ ከተማ ነዋሪዎች ቤታቸውን ጥለው እንዲሸሹ ታዘዋል። ይህም ከሰኔ ወር ወዲህ የታየው የመጀመሪያው መጠነ ሰፊ የሕዝብ መፈናቀል ማስጠንቀቂያ ሆኗል። የሄዝቦላ መሪ ናኢም ቃሰም ድርድሩን ውርደትና ሽንፈት ሲሉ መጥራታቸው ደግሞ በመድፍ ጥይትና በዲፕሎማሲያዊ ቃላት መካከል ያለውን ሰፊ ገደል ቁልጭ አድርጎ ያሳያል። ሄዝቦላ ትጥቁን ለመፍታት ፈቃደኛ አለመሆኑና እስራኤል ደግሞ በደቡብ ሊባኖስ የደህንነት ቀጠና ለመፍጠር ያላት ጽኑ ፍላጎት ሰላምን በመካከለኛው ምስራቅ ሰማይ የማይታሰብ ህልም አድርጎታል። በጋዛ ግንባር ደግሞ የፖለቲካው ሽኩቻ ከጦርነት በበለጠ ሁኔታ እያደገ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካቀረቡትና የሰላም ቦርድ በሐማስ ላይ ከደረሰው ስምምነት ጋር በይፋ መጋጨታቸው ታሪካዊ ክስተት ሆኗል። ትራምፕ በትሩዝ ሶሻል ገጻቸው የሰላም ቦርዱ ከሐማስ ጋር የጦር መሳሪያ መፍታት ዙሪያ ስምምነት ላይ መድረሱንና እስራኤል ከምትቆጣጠረው 60 በመቶ የጋዛ መሬት መውጣት እንዳለባት ቢገልጹም ኔታንያሁ ግን ይህ የእኛ ረቂቅ አይደለም፣ አንቀበለውም በሚል ፊት ለፊት ተጋፍጠዋቸዋል። ኔታንያሁ ሐማስ ሙሉ በሙሉ ትጥቁን ሳይፈታ እስራኤል ከጋዛ እንደማትወጣ በጽኑ በመግለጽ የትራምፕን ዲፕሎማሲያዊ ድል ጥያቄ ውስጥ ከተውታል። ይህ በአሜሪካና በእስራኤል ከፍተኛ መሪዎች መካከል የተፈጠረው የሐሳብ መለያየት በመካከለኛው ምስራቅ ያለው የኃይል ሚዛን ምን ያህል ምስቅልቅሉ እንደወጣ ያሳያል። ኔታንያሁ በመጪው ጥቅምት ለሚካሄደው ምርጫ ያላቸው ስጋትና ወታደራዊ የበላይነትን የማስከበር ጽኑ ፍላጎት ከትራምፕ የሰላም ሰነድ ጋር ሆድና ጀርባ ሆኗል። እስራኤል ራሷን ለመከላከል አስፈላጊውን ሁሉ እንደምታደርግ መግለጿ የዋሽንግተን ተጽዕኖ በቴል አቪቭ ላይ እየከሰመ መምጣቱን የሚያሳይ ሌላው አስገራሚ ክስተት ነው። የሃይማኖትና የታሪክ መጋጠሚያ የሆነችው ኢየሩሳሌምም የዚህ ታላቅ ቀውስ ማዕከል ሆና ቀጥላለች። የእስራኤል ጽንፈኛ ሰፋሪዎች በአላክሳ መስጊድ ላይ የሚፈጽሙት ተደጋጋሚ ወረራ በመንግስት ባለስልጣናት የሚበረታታ መሆኑ ደግሞ መላውን የእስልምናው ዓለም አስቆጥቷል። የፓኪስታኑ ምክትል ጠቅላይ ሚኒስትር የውጭ ጉዳይ ሚኒስትር መሐመድ ኢሻቅ ዳር በአማን በተካሄደው የሚኒስትሮች ስብሰባ ላይ እስራኤል በምስራቅ ኢየሩሳሌም ላይ ምንም አይነት ሉዓላዊነት እንደሌላት በድፍረት ተናግረዋል። እስራኤል የቢሊዮን ሙስሊሞችን ስሜት እየነካች ነው ያሉት ዳር
ይህ ድርጊት ቀጠናውን ሰላም አጥፍቶ ወደማያልቅ ሃይማኖታዊ ጦርነት ሊያመራው እንደሚችል እያስጠነቀቁ ነው። የአልአክሳ መስጊድ ጉዳይ ለፖለቲካዊ ድርድር የማይቀርብ መለኮታዊ እሴት መሆኑንና እስራኤል የምትፈጽመው ማንኛውም የታሪክ ለውጥ ሕጋዊ ተቀባይነት እንደሌለው ፓኪስታን አሳስባለች። ይህ ደግሞ ግጭቱን ከመካከለኛው ምስራቅ አልፎ ዓለም አቀፋዊ ይዘት እንዲኖረው አድርጎታል። የአረብና እስላማዊ አገራት በአንድነት ቆመው ይህንን ጥቃት እንዲከላከሉ የቀረበው ጥሪ የመካከለኛው ምስራቅ ጦርነት ወደ ሃይማኖታዊ ፍጅት የመቀየር ዕድሉ ከፍተኛ መሆኑን ያሳያል። በጋዛ ያለው ሰብአዊ ሰቆቃ ደግሞ ከቃላት በላይ እየሆነ መጥቷል። የተኩስ አቁም ስምምነቱና የሰላም ዕቅዱ መጀመሩ ቢነገርም በመሬት ላይ ያለው እውነታ ግን እጅግ አሰቃቂ ነው። ከተኩስ አቁሙ በኋላ ብቻ ከ1100 በላይ ፍልስጤማውያን መገደላቸው የሰላም ዕቅዱ በተግባር ምን ያህል እየተተገበረ ነው የሚል ትልቅ ጥያቄን አስነስቷል። 59 በመቶ የሚሆነው የጋዛ ሕዝብ ለከፍተኛ ረሃብና ለምግብ ዋስትና እጦት መጋለጡ ጦርነቱ በንጹሐን ላይ እያደረሰ ያለው ውድመት ወደር የሌለው መሆኑን ያረጋግጣል። 2 ሚሊዮን የሚጠጋ ሕዝብ በጋዛ 30 በመቶ በማይሞላ ጠባብ መሬት ላይ ታጭቆ ያለ መጠለያ፣ ያለ መድኃኒትና ያለ ተስፋ እንዲኖር መገደዱ የዓለምን ሕሊና እየፈተነው ነው። ትራምፕ ያቀረቡት ሁለገብ የሰላም ዕቅድ ለሰብአዊ ስቃዩ እረፍት ይሰጣል ተብሎ ቢጠበቅም በመሬት ላይ ያለው እውነታ ግን አሁንም የሕፃናት ጩኸትና የፍርስራሽ ክምር ነው። ይህ ሰብአዊ ኪሳራ ዓለም አቀፍ የፍትህ ተቋማትንና የተባበሩት መንግስታትን አቅም የፈተነ ሲሆን ለዘላቂ ሰላም የሚደረገው ጥረትም በተስፋ መቁረጥ ተሞልቷል። ይህ በእንዲህ እንዳለ የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ከኢራን አቻቸው ጋር ባደረጉት ንግግር ቴህራን የሂዝቦላህን እንቅስቃሴ እንድታቆም ቢጠይቁም ውጤቱ ግን እስካሁን አልታየም። ኢራን የሂዝቦላና የሐማስ ዋነኛ ደጋፊ እንደመሆኗ በቀጠናው ሰላም እንዲመጣ ያላት ሚና ከፍተኛ ቢሆንም የራሷን ስትራቴጂካዊ ፍላጎት ለማስከበር ግን ጦርነቱን እንደ መሳሪያ እየተጠቀመችበት ትገኛለች። ፕሬዝዳንት ትራምፕ ይህ ለኢራንና ለአጋሮቿ የመጨረሻው ዕድል ነው በማለት የሰጡት ማስጠንቀቂያ የዲፕሎማሲው መንገድ ካልተሳካ አሜሪካ መጠነ ሰፊ ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን ያሳያል። ይሁን እንጂ ቴህራንና አጋሮቿ ይህንን ዛቻ በዝምታ ከመመልከት ይልቅ በመሬት ላይ ያላቸውን ወታደራዊ እንቅስቃሴ በማጠናከር አጸፋውን እየሰጡ ነው። ይህ የኃይል ፍጥጫ ቀጠናውን ወደማያልቅ የእርስ በርስ ግጭትና ወደ ዓለም አቀፋዊ ቀውስ እየገፋው ይገኛል። በአጠቃላይ መካከለኛው ምስራቅ ዛሬ ያለበት ሁኔታ የመጨረሻ ዕድል በተባለውና በማያልቅ ጦርነት መካከል ባለ ስስ ክር ላይ የተንጠለጠለች ትመስላለች። ፕሬዝዳንት ትራምፕ ይህ ለኢራንና ለአጋሮቿ የመጨረሻው ዕድል ነው ቢሉም ኔታንያሁ ግን ወታደራዊ እርምጃን እንደ ብቸኛ ዋስትና ይዘውታል። ሂዝቦላ የዲፕሎማሲውን በር ሲዘጋ፣ ፓኪስታንና የተቀረው የእስልምና ዓለም ደግሞ የኢየሩሳሌምን ቅድስና ለማስጠበቅ እየዛቱ ነው። ጦርነቱ ዛሬ በደቡብ ሊባኖስ ተራሮች ላይ፣ በወታደሮች ሕይወት፣ በጋዛ ጎዳናዎች ላይ፣ በሕፃናት ደም፣ በሮም አዳራሾች ውስጥ ደግሞ በዲፕሎማሲያዊ ሽኩቻ እየተጻፈ ይገኛል። ዓለም የሰላም ዜና ቢጠባበቅም የቀጠናው አየር ግን አሁንም የባሩድ ሽታና የሐዘን ድባብ እንደነገሰበት ነው። ይህ ታሪካዊ ቀውስ ወዴት ያምራል የሚለው ጥያቄ መልሶ ያለው በዲፕሎማቶች ብዕር ላይ ሳይሆን በመሬት ላይ ባለው እልህ አስጨራሽ ፍልሚያና በታላላቅ ሀያላን መንግስታት ስትራቴጂካዊ ውሳኔ ላይ ብቻ ሆኖ ቀጥሏል። የእስራኤል ጦር በደቡብ ሊባኖስ የደረሰበት ኪሳራ፣ የሊባኖስና የእስራኤል ተደራዳሪዎች በሮም የፈጠሩት አለመግባባት፣ ኔታንያሁ በትራምፕ ዕቅድ ላይ የሰነዘሩት ተቃውሞ እንዲሁም በአልአክሳ ዙሪያ የተነሳው ዓለም አቀፍ ቁጣ ተዳምሮ መካከለኛው ምስራቅን ወደ አዲስ የታሪክ ምዕራፍ እያሸጋገረው ነው። ይህ ምዕራፍ ደግሞ ከቀደሙት ይልቅ ይበልጥ ደም አፋሳሽና ውስብስብ እንደሚሆን ምልክቶች እየታዩ ነው። ሰላም ዛሬ በመካከለኛው ምስራቅ ምድር እንደ እንግዳ ተደርጋ ትታያለች። ጦርነት ግን የቤቱ ባለቤት ሆኖ ተቀምጧል። ዓለም አቀፉ ማህበረሰብ በአንድነት ቆሞ ይህንን እሳተ ገሞራ ካላበረደው በስተቀር የቀጠናው እሳት መላውን ዓለም ወደማይፈለግ ግጭት ሊጎትተው እንደሚችል የአሁኑ ውጥረት ግልጽ ማሳያ ነው። መካከለኛው ምስራቅ ዛሬ በመሪዎቿ እልህና በህዝቦቿ ሰቆቃ መካከል ትናወጣለች። የወደፊት ዕጣ ፈንታዋ ከጨለማው በላይ የከፋ የመሆኑ ዕድል ሰፊ ሆኗል። የመካከለኛው ምስራቅ ጂኦፖለቲካዊ ካርታ ዛሬ በደም እየተሳለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ ዘላቂ ሰላም ለማምጣት የጀመረው የሰላም ቦርድ ንግግር በተግባር ከመሬት ላይ ካለው እውነታ ጋር ሲጋጭ ታይቷል። ትራምፕ በጋዛ ላይ ያቀረቡት የሰላም ዕቅድ ሐማስን ትጥቅ በማስፈታትና እስራኤልን ከመሬቱ በማስወጣት ላይ የተመሰረተ ቢሆንም የእስራኤል ጠቅላይ ሚኒስትር ግን ይህንን እንደ ስጋት ነው የተመለከተው። ኔታንያሁ ለትራምፕ የሰጡት ምላሽ የአሜሪካን ቀጠናዊ የበላይነት እየተገዳደረ እስራኤል የራሷን የደህንነት መስመር በራሷ ለመወሰን መቁረጧን ያሳየ ነው።
ይህ በዋሽንግተንና በቴል አቪቭ መካከል የተፈጠረው ስንጥቅ በታሪክ አጋጣሚ ታይቶ የማይታወቅና ለቀጠናው አጋር ሀገራትም ትልቅ ድንጋጤን የፈጠረ ነው። የሊባኖስ ጉዳይም ቢሆን በዚሁ ውጥረት ውስጥ አልፏል። የእስራኤል መከላከያ ኃይል በደቡብ ሊባኖስ የሚፈጸመው የአየርና የምድር ጥቃት በሰላም ንግግሩ ላይ ጥላውን ጥሏል። በሮም የተካሄደው ስብሰባ ያለ ስምምነት መበተኑና እስራኤልም የሊባኖስን ወገን በመረጃ መንጠቅ መክሰሷ በሁለቱ ሀገራት መካከል ያለውን ጥልቅ የጥላቻና የጥርጣሬ ገደል አጉልቶታል። ሂዝቦላ መሪ ናኢም ቃስም የተናገሩት ውርደትና ሽንፈት የሚለው ቃል የሊባኖስን ህዝባዊ ስሜትና የቡድኑን ወታደራዊ አቋም የሚወክል ነው። ሂዝቦላ ትጥቁን መፍታት ማለት ለሱ የሞት ያህል የሚቆጠር በመሆኑ የትራምፕ አስተዳደር ያቀረበው የመፍትሄ ሐሳብ በመሬት ላይ የመተግበር ዕድሉ እጅግ ጠባብ ነው። ይህም ማለት በደቡብ ሊባኖስ ያለው ፍልሚያ ለረጅም ጊዜ እንደሚቀጥልና ይበልጥም ደም አፋሳሽ እንደሚሆን አመላካሽ ነው። በሌላ በኩል የአላክሳ መስጊድ ጉዳይ የቀሰቀሰው ዓለም አቀፍ ቁጣም በቀላሉ የሚበርድ አይደለም። የፓኪስታን የውጭ ጉዳይ ሚኒስትር የሰጡት መግለጫ ግጭቱ ከብሔራዊ ፖለቲካ አልፎ ወደ ሰፊ የእስልምና ዓለም መዛመቱን ያሳያል። ኢየሩሳሌም የሁሉም ሃይማኖቶች መገናኛ እንደመሆኗ እስራኤል በዚህ ስፍራ የምትፈጽመው ማንኛውም እርምጃ በመላው ዓለም የሚኖሩ ሙስሊሞችንና ክርስቲያኖችን የሚያስቆጣ ነው። ፓኪስታን እስራኤልን ወራሪ ኃይል ስትል መጥራቷና ዓለም አቀፍ ሕግ እንዲከበር መጠየቋ በእስራኤል ላይ ያለውን ዓለም አቀፍ ጫና ይበልጥ ያከብደዋል። ይህም እስራኤልን በዲፕሎማሲው ዓለም ይበልጥ ብቸኛ ሊያደርጋት እንደሚችል ስጋት ተፈጥሯል። በጋዛና በሊባኖስ ያለው ሰብአዊ ቀውስ ደግሞ የሰው ልጅ ሕሊናን የሚፈትን ደረጃ ላይ ደርሷል። በሺህ የሚቆጠሩ ሰዎች መገደላቸው፣ ሚሊዮኖች መፈናቀላቸውና ረሃብም የጋዛን ሕዝብ እየጨረሰ መሆኑ ዓለምን የማህበረሰብ ዝምታ አሳፋሪ ያደርገዋል። ትራምፕ የሰላም ዕቅድ ለእነዚህ ሰዎች ተስፋ ይሆናል ተብሎ ቢታሰብም ኔታንያሁና ሐማስ ባላቸው ጥብቅ አቋም ምክንያት ሰብአዊ እርዳታዎች እንኳን በአግባቡ እየደረሱ አይደለም። ይህ ማለት በመካከለኛው ምስራቅ ያለው ጦርነት በወታደራዊ መስክ ብቻ ሳይሆን በሰብአዊና በሞራል መስክም ትልቅ ውድቀት እያስተናገደ መሆኑ ነው። በመካከለኛው ምስራቅ እየተከሰተ ያለው ታሪካዊ ክስተት አንድ ሀገር ወይንም የአንድ ቡድን ጉዳይ ብቻ አይደለም። ይልቁንም የዓለምን ሰላምና ደህንነት የሚወስን ታላቅ እሳተ ገሞራ ነው። የሊባኖስ ደም፣ የጋዛ ጩኸት፣ የሮም ድርድር ሽንፈትና የኢየሩሳሌም ውጥረት ተዳምረው ቀጠናውን ወደማይታወቅ አደጋ እየነዱት ነው። ዓለም አቀፉ ማህበረሰብ፣ ታላላቅ ሀያላን መንግስታትና የቀጠናው መሪዎች ከራሳቸው ፖለቲካዊ ጥቅም ይልቅ ለሰዎች ሕይወትና ለዘላቂ ሰላም ቅድሚያ ካልሰጡ በመካከለኛው ምስራቅ የሚነደው እሳት መላውን ዓለም ሊለበልብ እንደሚችል የአሁኑ እውነታ በግልጽ ያሳያል። ጦርነቱ ዛሬም ይቀጥላል። የሰላም ተስፋውም በባሩድ ጭስ ተሸፍኗል። የመካከለኛው ምስራቅ የታሪክ መዝገብም በደም እየተጻፈ ይቆያል። የእስራኤል ወታደሮች በሊባኖስ መገደላቸውና የኔታንያሁ በትራምፕ ዕቅድ ላይ የሰነዘሩት ተቃውሞ ትራምፕ በኢራን ላይ የጣሉት የመጨረሻ ዕድል ማስጠንቀቂያም ቢሆን ኢራንና አጋሮቿ ካልተቀበሉት ወደ መጠነ ሰፊ ቀጠናዊ ጦርነት ሊያመራ ይችላል። ይህ ማለት ዓለም በመጪው ወራት እጅግ አስደንጋጭ የሆኑ ወታደራዊ እርምጃዎችን ልታይ ትችላለች። የመካከለኛው ምስራቅ ያለው ሰማይ በዲፕሎማሲው ጭጋግ ተሸፍኗል። ምድሪቱ ግን አሁንም በደም የተሞላች ናት። ይህ የታሪክ አዙሪት መቼ እንደሚቆም ማንም በእርግጠኝነት መናገር አይችልም። አሁን ግን ትልቅ የጥፋት አደጋ ተጋርጦ እንደሚገኝ ግልጽ ነው።